የሰው ልጅ ሆነ ከተወለድን እዚህ ምድር ላይ እነዚህ ነገሮች የሚከሰቱ ነገሮች ናቸው። ባይ ዲፎልት ለመንም አስተማርንም ሸቀጥንም ኢምፖርት ኤክስፖርት አደረግንም ምንም አድርጉ የምታደርጉትን ነገር አድርጉ። በዚህ ምድር ላይ በህይወት ሰርቫይቭ ለማድረግ የሚያስፈልጉ ነገሮችን ማድረጋችን የማይቀር ነገር ከዛም ያህል የብዙ ሚሊዮን ሰዎችን ህይወት የሚነካ ስታደርጉት የዛሬ 10 ዓመት ወደኋላ ተመለሳችሁ ይሄን ቀን ስታዩት የዛን ቀን ትክክለኛ ውሳኔ ነው ወሰንኩት። this is life ስለኖርኩ ደስ ይለኛል የምትሉት ለልጆቻችሁ ብትነግሩ ለልጅ ልጆቻችሁ አስተላልፋችሁ ብትሄዱ የምትኮሩበት what is the one thing you like to accomplish in your life? የብዙ ሰዎች ብልሃት ብዙ አማራጮችን ይዞ ምናልባት ይሄ ቢሆን በዚህ ይቀጥላል፣ ባይሆን በዚህ ይቀጥላል፣ ይሄኛው ባይሆን በዚህ ይቀጥላል፣ ይሄኛው ባይሆን ብልሃት ይመስላል። የሚገርማችሁ ነገር በጣም ዋይስ የሆነ የተማረ ኤጁኬትድ ሰው ለህይወት የሚያወጣው መላ ይመስላል። ብዙ አማራጮችን ይዞ ህይወትን አማራጭ እያማተሩ መሄድ። የስኬታማ ሰዎችን ህይወት ብትመለከቱ ግን it is the opposite። ይኸውላችሁ ዞሮ 100ም ነገር ሰራን 10ም ነገር ሰራን 1ም ነገር ሰራን፣ ሰዎች የሚፈልጉት የሰው ነፍስ የሚፈልገው ፉልፊልመንት ነው። መሟላት፣ ደስተኛ፣ ጤነኛ፣ ለሰው ህይወት አስተዋጽኦ የሚያበረክት ሰላማዊ፣ ያንን መሆን የማይፈልግ ምንም ሰው የለም። ምንም ነገር ብናደርግ ማለት ግን ስታዩ ህይወታችንን በብዙ ነገር ላይ በበተነው ቁጥር ይሳሳል። እጅግ በጣም አስፈላጊ በሰላም ለመተኛት፣ በሰላም ለመነሳት፣ ደስተኛ ለመሆን፣ ኢምፓክታችንን በአይናችን እያየን እያደገ ሲሄድ ለማየት፣ የሰዎችን ህይወት የሚነካ ነገር ለመፍጠር፣ ከአማካይ ሰው ወጣ ያለ ሰው ለመሆን ምንድን ነው የሚያስፈልገው ብትሉኝ በአንድ ነገር ላይ ጊዜ ወስዶ እስከ ውቅያኖስ ወለል ድረስ ድሪል ማለት that's what we want here now። አሁን በዚህኛው ዘመን ላይ ትልቁ የሰው ልጆች ፈተና ዕውቀት ማጣት፣ ዊዝደም ማጣት፣ ለሚፈልጉት ነገር የሚያግዝ ልምድና ዕውቀት የሚሰጣቸው ነገር ፈልጎ ማጣት፣ የሰዎችን ልምድ ማግኘት ማጣት ሳይሆን ትልቁ የዚህ ዘመን ፈተና ከብዙ አሰስገሰስ ውስጥ ህይወትን ከፍ የሚያደርግ ዊዝደም ኤክስትራክት ማድረግና እሱ ላይ መኖር፣ እሱ ላይ መቆም ነው። ትልቁ ፈተና ዲስትራክሽን ነው። የዚህኛው የ21ኛው ክፍለ ዘመን ባገኘነው ነገር ሁሉ መበተን። ጓደኞቻችን ይበትኑናል፣ ሶሻል ሚዲያ ይበትነናል፣ የምናየው ነገር ሁሉ ዛሬ በእጃችን ከያዝነው የሚሻል ነገር ያቀርብልናል። የሚቀጥለው ቀን ጠዋት ከእንቅልፋችን አንድ ጉዳይ መርጠን ህይወታችንን ኢንቨስት ካላደረግን በዚህኛው ዘመን we are going to turn insane in the next few years። የሚያሳብድ ዘመን ነው ይሄኛው ዘመን። እንኳን ከአንደኛው ነገር ላይ ትኩረታችንን እየበተንን ወደሚቀጥለው፣ እሱን በደንብ ሳናበስል ወደሚቀጥለው፣ እሱን በደንብ ሳንጠልቅ ወደሚቀጥለው ሄደን ቀርቶ አንዱ ነገር ላይ አተኩረን እንኳን ዘመኑ በሚሄድበት ፍጥነት አብሮ ፔሱን መሄድ በጣም አስቸጋሪ ነው። እንወካል ማለት ነው። በአንድ ጉዳይ ላይ እድሜ ልካችንን እዛ ጉዳይ ላይ ብቻ ህይወታችንን ኢንቨስት ብናደርግ ጥልቀቱን አንጨርሰው። እንኳን ተበትነን አንዱን ነገር ራሱ አንጨርሰው። ዝም ብላችሁ ስትመለከቱ እንግዲህ ይሄ አንዱ ነገር ላይ ብቻ ማተኮር እድል የሚያጠብ ስለሚመስለን ምንድነው የምናደርገው ማለት ነው? እቺኛዋን እንይዝና ምናልባት እቺኛዋ ባትሆን ብለን ሁለተኛ አማራጭ እንይዛለን። አማራጭ ስለምን መሰላችሁ? የተለያየ ስራ አይደለም እያልኩ ያለሁት፣ ህይወታችንን ኢንቨስት ስለምናደርግበት ጉዳይ ነው እያልኩ ያለሁት። 10 ነገር ልንሰራ እንችላለን፣ ምንም ችግር የለም። 4-5 ካምፓኒ ራል ልናደርግ እንችላለን። እሱን አይደለም እያልኩ ያለሁት፣ የኛን ህይወት ኢንቨስት የምናደርግበትን ጉዳይ ነው እያልኩ ያለሁት። ለምሳሌ አንድ ትልቅ ካምፓኒ